ሰላም ሰላም የዩቲዩብ ተከታዮች እንደምን አላችሁ? ባለፈው ስለ እሳት ጥንቃቄ እና ስለ እሳት አፈጣጠር ብዙ ነገር አይተናል። አሁን ደግሞ በአዲስ የጫካ እሳት በሚል መጥተናል። የጫካ እሳት እንዴት ይፈጠራል? እንዴት ይጠፋል? ከዛ በፊት ጫካ ማለት ወይም ፎሬስት ወይም ጃንግል ማለት በተፈጥሯዊ ወይም በተተከሉ ዛፎች እና የተለያዩ እጽዋት የተሸፈነ ሰፊ መሬት ነው። ጫካ ለምድራችን ሕይወትና ለአካባቢ ጥበቃ ከፍተኛ አስተዋጽኦ አለው። ክፍል 1 የጫካ እሳት እንዴት ይፈጠራል? የጫካ እሳት እንዲፈጠር 3 መሰረታዊ ነገሮች በአንድ ጊዜ መገናኘት አለባቸው። እነዚህ እሳት እንዲፈጠር የሚያደርጉ 3 መሰረታዊ ነገሮች እንዳሉ በባለፈውም አይተናል። እነዚህ 3 መሰረታዊ ነገሮች የእሳት ትሪያንግል በመባል ይታወቃሉ። ከነዚህ ውስጥ አንደኛው ኦክሲጅን፣ ሁለተኛው ሙቀት እና ሶስተኛው ነዳጅ ነው ማለት ነው። እነዚህ 3 ነገሮች ሲገኙ በአንድ ላይ እሳት ይፈጠራል። በጫካ ውስጥ ደግሞ እነዚህ ነዳጅ የምንለው ደረቅ ሳሩ፣ ቅጠሉና ዛፉ ነው ማለት ነው። ስለዚህ እነዚህ 3 ነገሮች ሲገኙ የጫካ እሳት ይፈጠራል። ዋና ዋና መንስኤዎቹ የጫካ እሳት እንዲፈጠር ዋና ዋና መንስኤዎቹ ሰው ሰራሽ መንስኤዎች ወይም ሂውማን ኮዝስ እና ተፈጥሯዊ መንስኤዎቹ ደግሞ ናቹራል ኮዝ በመባል ይገለጻሉ ማለት ነው። ሰው ሰራሽ መንስኤዎች ናቸው ያልጠፉ የካምፕ እሳቶች፣ ሆን ተብሎ የሚለቀቅ እሳት፣ በቸልተኝነት የሚጣል የሲጋራ ቁራጭ፣ እነዚህ ሰው ሰራሽ የጫካ እሳት መንስኤዎች ናቸው ማለት ነው። ሁለተኛው ተፈጥሯዊ መንስኤዎች ደግሞ መብረቅ፣ ከፍተኛ የፀሐይ ሙቀትና የእሳተ ገሞራ ፍንዳታ፣ እነዚህ ተፈጥሯዊ የጫካ እሳት መንስኤዎች ናቸው። እነዚህ መንስኤዎችን ካየን ቀጣዩ ደግሞ እንዴት ማጥፋት ይቻላል? ክፍል 2 የጫካ እሳትን እንዴት ማጥፋት ይቻላል? የጫካ እሳትን ለማጥፋት ከላይ ከተጠቀሱት የእሳት ትሪያንግል አካላት ውስጥ አንዱን ወይም ሁለቱን ማቋረጥ ወይም መስፈር ግዴታ ነው ማለት ነው። ስለዚህ ከዚያ ውስጥ ከላይ ካየናቸው ከሶስቱ ኦክሲጅን፣ ሙቀት እና ተቀጣጣይ ብለን ካየናቸው ከሶስቱ አንዱን ካስቀረ ነው ከእሳት ትሪያንግል ውስጥ አንዱን ካስቀረ ነው ወይም ሁለቱን ካስቀረ ነው የጫካ እሳት ይጠፋል ማለት ነው። የጫካ እሳትን ወይም እሳትን ማጥፋት እንችላለን ማለት ነው። ስለዚህ የመጀመሪያው ማቀዝቀዝ ነው ማለት ነው፣ ወይም ኩሊንግ ሙቀትን መቀነስ ማለት ነው። ውሃ ወይም እሳትን የሚያቀዘቅዙ ኬሚካሎችን ፋየር ሪታርዳንትስ በመጠቀም የእሳቱን ሙቀት መጠን መቀነስ ይቻላል ማለት ነው። ስለዚህ ውሃን በመጠቀም የጫካ እሳትን ማጥፋት ይቻላል ማለት ነው። ሁለተኛው ማስራብ ወይም ነዳጅን ማራቅ ስታርቬሽን፣ ይህ የእሳት መከላከያ መስመር መስራት ማለት ነው። እሳቱን የሚበላውን ማሳጣት ወይም ስታርቬሽን ሜትድ በጫካ እሳት ጊዜ በስፋት ጥቅም ላይ ይውላል ማለት ነው። ይኸውም እሳቱ ወደ ሌላ ቦታ እንዳይዛመት ከፊት ለፊቱ ያሉትን ዛፎች እና ሳሮች በመመንጠር ባዶ መሬት ወይም ፋየር ብሬክ መፍጠር ነው ማለት ነው። ስለዚህ እሳቱ የሚበላውን ሲያጣ ይቆማል ማለት ነው። ሶስተኛው አየር ማቋረጥ ወይም ስሙዘሪንግ፣ ኦክሲጅንን መከልከል። ይህ ዘዴ ብዙ ጊዜ ለትናንሽ እሳቶች ወይም መሬት ላይ ለሚፈጠር እሳት ይጠቅማል። አፈር በማልበስ እሳቱ አየር ወይም ኦክሲጅን እንዲያገኝ ይደረጋል። ስለዚህ አየር ማቋረጥ ዋናው የእሳት ማጥፊያ ዘዴ ነው። እንግዲህ አፈር አየር ማቋረጥ ማፈን በማፈን ለምሳሌ ከቆዳ በተሰራ ነገር በማፈን ወይም በአሸዋ በማፈን ወይም በአፈር በማፈን አየርን ማቋረጥ እንችላለን ማለት ነው። ስለዚህ የጫካ እሳት እንዴት ይነሳል? እንዴት ይፈጠራል? እና ጫካ በአካባቢያችን ምን ያህል አስፈላጊ እንደሆነ ያየንበት ቪዲዮ ይህን ይመስላል። ሳብስክራይብ አድርጉ። ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር እንድታደርጉ ጠይቃችኋለሁ። አግዙኝ። እናንተም የምትለቁት ቪዲዮ ሼር፣ ላይክ አደርጋለሁ፣ ሰብስክራይብ አደርጋለሁ። አመሰግናለሁ። ሰላም ቆዩ።